ዮኒ በመጀመሪያ ልጁን ያመጣችው እሷ ናት። ዮኒ በጣም ሪከርዶቹ ምናምን አሉ ሶሻል ሚዲያ ላይም ሰምታቸው ከሆነ ማለት ነው። ሰዎች ነገር አለበት ሴቶች አሁን እዚህ ሀገር ስመጣ ሴት ልጅ ከሆንክ መዳም ቤት ትገባለህ። በቃ ስራ ኢቭን በቪዚት ቪዛ እንኳን መተህ ለመቆያ ሰው ቤት ትገባለህ። እውነት እኔ ዮኒ ይሄን ሰሞን ሄጄ እኔ ላይቭ ላይ ያሳያለሁ። ሀቂቃ የሚተኙ ወንድሞቻችን አሉ ማለት በቃ ኖርማል ሜዳ ላይ ማለት ነው። ቆዳቸው ተልጦ የሚመጡት በእንደነዚህ አይነት ሰዎች ነው። ታዋቂ ስለሆኑ ምን ስለሆኑ በእነሱ ታማኝ ናቸው ብሎ ነው የሚመጣው። ዲጂ ኤሊ ገንዘቡ የገባለት በእህቱ አካውንት ነው። ዮኒ በጣም የዋሸችክ ውሸት ያለችኝ በምንድን ነው? በእኔ አካውንት አልገባም፣ የገባው በፕሮሞተሪ ነው፣ እኔ በሚያመጣው ሰውዬ ነው ያለችው። አደለው ለምን መሰለክ እንደዚህ ያለች ዮኒ አካውንቱ እኔ በውስጥ ጽፌላታል። አንቺ ኩርንችት፣ አንቺ የድል ኩባያ የበላሹን ብያ እኔ ረጅም ሆኜ አይደለም በጣም ስላል ልጁን ዮኒ እኔ ነኝ ሄጄ ድራይቨር ልኬ ገጠር ነው ዮኒ እግዚአብሔርን ልጁ ውሃ እንኳን የነካው እዚህ ከመጣ በኋላ ነው። ያንን ሁሉ እንዲያገኝ ብዙ ነገር የደገፈችው ሀቢባ ናት። ስልክ የሰጠሁት እኔ ነኝ። የትራንስፖርት አሁን ዛሬ ያለ ሀበሻም ወረቀቱን ኦልሬዲ ጀምራለች። ወረቀቱ እየተሰራለት ነው ምናምን ገባ። ልጁ ስኳር በሽተኛ ነው። እኔ ጋር እዚህ ሱቅ አምጥቼው አራት ነው ራበኛ ያለው ማለት ነው። ዮኒ በጣም ነው የሚያሳዝነው። የአዲስ አበባ ልጅ ነው ታውቃለህ። የአዲስ አበባ ልጅ እርቦት ራበኛ አይልም። ተቸግሮት ሼመኛ ነው ገባ። እሷ ግን ቁጭ ብላ በዛ ደረጃ ህዝቡን ስለናቀች ነው። ዮኒ እኛ እንፋታት መታ ብሩን እስካልመለሰችለት ድረስ ህዝቡን ይቅርታ እስካልጠየቀች ድረስ ማንም ይፋታት ሰው የለም። እሷ ብቻ እሷ ከዚህ በኋላ እሷ እንኳን የምትቀበላቸው አርቲስቶች እንኳን እኔ እኮ ትናንትና ነኝ ስልሽ ቢዚ ነበርሽ እንጂ እሷ እያለች ላስገባ አሁንማ ደፍራማ ትመጣል አትመጣም። ትናንትና የሆነች ነገር በቃ ለአንተ ነግራክ ምናምን የሆነ የሚከላከልላትን ሰው ነበር። ከእውነት ጎን እንደምትቆም ጠንቅቄ ስለዚህ ሀቡ ጋር ነይ ስትባል ያልመጣችበት ምክንያት ወንበዴ ስለሆነች ነው። ግልጹ ያ ነው። ወንበዴ ስለሆነች ነው። ዮኒ ነይ ብላታለች ከሁለቱ ወገን ለመስማት። እንደውም ሀቡ ትምጣ የሁለታችሁንም ወገን ነው የምሰማው ብላ የእሱን ሪከርድ እንኳን ብቻ ተቀብላ ሀቡ አልፈረደችም። ተደውሎላት ነይ ተብላ ሼር ተደርጎላት ምናምን ነው። እንደገና ሰው አምጥቻ አላውቅም አለች እሷ እንትን ቲክቶኳ ላይ ከኢትዮጵያ አመጣኋቸው በስራ መምጣት የምትፈልጉ ምናምን እያለች ሪከርድ የሸገር ልጅ ነኝ ብላ እያመጣች ግን እዚህ ሜዳ የምትጠላቸው የሸገር ልጆችን ነው። ዮኒ እግዚአብሔርን አሁን የእሷ በዚህ ልጅ ራሱ የሚያበቃ አይደለም። ብዙ ልጆች ኮሜንት ላይም በውስጥ እየመጡ እንኳን የሚጽፉ አሉ። እኛንም እንዲህ ብላን ነበር ሰው አመጣለሁ እያለች ምናምን ይላሉ። ገባ በጣም ቆሻሾች ናቸው ደላሎች። ዮኒ ስለማታውቃቸው ነው። ከአንድ ሰው አሁን ሄደች 200 ምናምን ሺህ የከፈለው ለቪዚት ቪዛ ነው። ዮኒ እግዚአብሔርን ግፍ ነው ይሄ። ልጁ እንደገና የስኳር ታማሚ ነው። እንደዛ ሲጠይቃል ኢቭን እኔ እንኳን እዚህ ከመጣን በኋላ እንኳን ስደውልላት ነበር። ቮይስ ካለሽ ብታሰሚ ሪከርዱ ደስ ይለኛል። አለ አንቺ ጋር እኔ ጋር አይደለም በዛኛው ስልኬ ላይ ነው። ቤት ልጁ አልመጣውም። ይሁን አለ ሪከርዶቹ እሱም ስልክ ላይ ሰው በዲጄሊ የምትመጪ በዲጄሊ አርቲስት ካለ እኔ አርቲስቶች እሷ ወንዶችን ጎርታ አይደል በህይወቷን የምትተዳደረው። በከሷ ጋር ኤርፖርት ዱባይ ላይ የምትቀበላቸው አርቲስቶችም ሆነ ምንም ሆነ እነሱንም ሌባ እያልን ነው የምንፖስታቸው። ስለዚህ አሁን እሷ መታ ልጁን ይቅርታ ጠይቃ ያላትን ሀቅ አለኝ ብላለ ሀቅ ያለው ሰው ይሆን ይመጣል። ሀቅ ካላት ሀቅ ይሄ ነው ብላ ትምጣ። ሀቁም ደግሞ ነይ ሀቅ ካለሽ ብላታለች። ፎቶሽን አድርጌ ቪዲዮ ከመስራቴ በፊት ነይ ተብላ ተለምናለች፣ ግን አልመጣችም። ያ በሩን ትመልሳለች። ዲጄሊ እንግዲህ 2 ደቂቃ ይቀራል። ብራዘር 2 ደቂቃ ይቀራል። 2 ደቂቃ ይቀራል። አልጀመርኩም። ታጋሽ ነኝ። ቤት ታግሻ ሴቶች አንድ ላይ እንደዚህ ተሰብስበው ምናምን ማለት ነው። ያ አዎ፣ ግን ዮኒ ልንገርክ እንደዚህ አይነት ሴቶች እግዚአብሔርን ዱባይ ላይ ዮኒ ጠዋት ብቻ ቁርስ በልተው 24 ሰዓት ስራ የሚሰሩ በጣም ሚሊዮን አሉ። በእነዚህ በ2 እና በ3 ሴቶች ሙሉ የዱባይ ሴቶች ነው። ምን ሙሉ አልተባለም በደንብ ከሰማ አይ አንተን እኮ አንተን አይደለም ዮኒዬ። ግን ሌላው ግን ይደብረዋል። ምን መሰለሽ ለምን መሰለሽ አብዛኛው ድራማ ያለው ዱባይ ላይ ይደብራል። ሀቢባ ቤት ገብተው የሚያለቅሱ ምን የሚሉ ከዱባይ ብሬን ተበላው የሚሉ ምን የሚሉ አብዛኛዎቹ ስሚያቸው ዱባይ 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 ዱባይ። ይህንን በየጊዜው እንሰማለን። ስለዚህ በዛ የተነሳ ነው ይሄ ነገር የመጣው። ጀርመንም የምታያቸው ምርጥ ብዶች አይተናል። ጀርመን ይባላል። የሚያስወቅሰው ምንድን ነው? እዛ ሆነው የሚሰሩት ቪዲዮ የሚያደርጉት ንግግር ያን ነው የሚያደርገው። ለዛ ነው እንጂ ሌላ ነገር ሆኖ አይደለም። ይደብራል። ማድረግ የለባቸውም። ለምንድን ነው ለሌላው የማይጠነቀቁት? ለምንድን ነው ለሌሎች እህትና ወንድሞች አርጎ አይደለም? ለምን ሲሸጉሩ አይውልም?
አደባባይ ይዘው ለምን ይመጣሉ? የአበሻ ሴቶች ቀላል ናቸው አለና ተናገረኩ። አደባባይ ወጡ። ምክንያቱም እነሱም ብቻ አይደለም ያጫወተው፣ ሌላም ዱባይ አጫውተዋል ማለት ነው። እኔ ዮኒ የአበሻን ሰው አሳልፎ መስጠት ምናምን ስለሚደብር እንጂ በሷ ልጅ በጣም ቆሽቴ ድብን ብሎ ኢቭን ሴቷን እየሳመች ያለችበትን ፎቶ ወስጄ ለዱባይ ፖሊስ ሁላ ልሰጥ ነበር። ግን ልጅቷ በጣም ትጎዳለች። ገባ? ምን አባቷ ነው የምትጎዳ? ኢትዮጵያ ናስጎዳቸው አይበቃም እንዴ? ለመቀመቅ አትገባ። እንደዚህ ቻይኒስ ፎቶ ወስዶ ለዱባይ ፖሊስ መስጠት በጣም ቀላል ነው። አንዴ ስሚ፣ ኢትዮጵያን ከምትዋረድ እንደዚህ አይነት ሴተኛ ዳሪ ዱርዬ ገደል ብትገባ ደስታዬን አልችልም። ገደል ብትገባ የሚያሳዝነኝ ሰው መልካም የሚሰራ አሁን አንቺ ዲጄ ላይ የበላችው ልጅ ያሳዝነኛል። እሱን ብናግዝ ደስ ይለኛል። እሱን ብናዋጣለን ለእሱ ብዙ ነገር ብናደርግ ደስ ይለኛል። ለእንደዚች አይነት አለሌ ኢትዮጵያን አሰዳቢ በናይጄሪያ የምታሰድብ አንገቷን ቢቀነጥሷት ደስታዬን አልችልም። አይደለም ዝም ብሎ ችግር የለውም ሊባል አንገቷን ቢዘቀዝቋት ደስታዬን አልችለውም። እንዲያው መደረግ ያለበት ለዱባይ ፖሊስ መሰጠት አለበት። መጥተው ይሰክራሉ። ገደል መግባት ያለባት እንደዚህ አይነት ሴት መዋረድ ያለባቸው መቀጣጫ ይሆናሉ። ይቺ ነጃት የምትባለ ከኮ ተፈታ። አሁን ነጃት የምትባለው አሁንም አላቆመችው። ነጃትን አታያትም? እንዲ አሁን የምትሳደበው ስድብ ነው እንዴ? እንደነዚህ አይነቱ መቀጣጫ ነበር መሆን ያለበት። አሁን ቅድም ከፍቼ ወጣ ማህበረሰቡን ይቅርታ የምትጠይቅ አሁንም ልጅቷ እንደዛው ትላንትና የምትሳደብ ስላየዋት ወታንን ማታረቅ ሆነ ያንን ፎቶዋን ወስጄ እግዚአብሔርን ዮኒ በጣም መጥፎ ጎል ውስጥ ነው የምትገባው። ግን ምንም መጥፎ አይደለም። ማስገብቶ ማጽፎ ከራ ምን ያደርጋል? እኔ እዛ ብኖር የዛ ነዋሪ ቢሆን አንድ ከአንድ ነበር የምሰጠው። ሰከንድ እንኳን አልፈጅም። ምክንያቱም በእናንተ ነው እናንተን ያዋረደችው እኛን አይደለም። ዱባይ የምትኖሩ ሴቶች እንደዚህ ናችሁ ነው የተባላችሁት። ሙሉ ዱባይ እሷ ናት ያሰደበችው። ስለዚህ ቀጥታ ሰጥቶ መከራዋን ስትበላ ልክ ስትገባ በስርዓት መስራት ትጀምራለች።